የተሸለም እንዴ ዛሬ ምን እረፍት የእረፍት ቀን ነው ዛሬ እኮ አይደል? እሱ የሥራ ሰው ነው የለም ቆየኩ ምን ነው አስፈላጊ ያለው ማውራት ምን አልሻንች እንዴት አይባልም። አይ ቢያንስ በእረፍት ቀን እንኳን እሱም ይኖራል ብዬ አስቤ ነበረ። ግን እንዴት ያው እንግዲህ ወንዶች ላጦች አልኩ። አዎ እንደዛ ነው መቼም ተወኝ እስኪ ባታስወራኝ ጥሩ ነው። ማውራትም አለብኝ። ስለኔ ባለቤት ማወቅ ከፈለክ ካሜራማኑን ጠይቅ ይነግራል። ሙሉ መረጃው አለ። ይኸው ምን ደውዬ ነበር አታነሽም ይላል። ከስንት አንዴ ደውሉ ትዝ ስራ ነው የሚደውለው። ምክንያት ቢኖርስ? ኧረ በእናትህ ምክንያቱ አስረዳኝ እኮ። እናም እየፈለገ ምክንያት ቢሆነው ለባለቤት ወልዳ ለተኛች አራስ አንተ እንደው ሰከንድ ታጣለህ እንዴ? ሰከንድ እንዴ? ሽንትን ሳሸና ነው የምትውለው? ሳትጸዳዳ ነው የምትውለው? ምን ሆና ነው? ማሰብ አለብህ እንጂ። ስለዚህ እንደዚህ አይነት ሰው አስፈላጊ አይደለም። ስለዚህ ይሄው ጥፋት ይታረማል፣ ይስተካከላል። ከእግዚአብሔር ጋር ባለበት በሰላም ይኖር፣ ምንም አይንከው። አለቀ። አንተም ደግሞ ሁለተኛ ከዚህ በኋላ ብመጣ እንደወንድም የምነግርህ ኧረ እባክሽ አክብረህ እሱን ስለሱ እንዳታወራ። ስለሱ የምታወራ ከሆነ እንደ የምወዳት የማከብራት እንደ እህቴ የማያት እህቴ ወይም ደግሞ የሥራ አጋሬ ጓደኛዬ ተዳሯ ሲበላሽ እያየሁ ዝም ብለን ችግር የለውም። ጥግ ድረስ ነው የሚሄደው። አንድ ነገር ሁልጊዜ ሚጥሚጣን ወይ ቃሪያን አንዴ ጉምድ አድርገህ ካቃጠለ ትተዋለህ አይደለ? ደግሞ ልትቃጠል አትበለው። ምክንያቱም በጣም ከልክ በላይ ያቃጥልና ያን ደግሞ ሄድበታለሁ ጥግ ድረስ እኔ ራሴ ሄድበታለሁ። ለምን እንደሆነ ታውቂያለሽ? ቀልድ የለም። እንኳን በመሃላችሁ ፍጥረት ተፈጥሮ እንደዚህ አይነት ክፍተቶችን ተነጋግረን እውነት ልንገርህ ያ እንደዛ ሰብሰብ ምንልህ አስጠልቶኛል። እንደው በጣም ዝግንን ነው ያለኝ። በስመ አብ አሁን ብዙ አትሰራኝ። በቃ ቃሪያ ላልሽው ሲያቃጥል ይተዋል። ስንግ ከሆነ ግን አይተውም። እውነቴን ነው የምልሽ። ስንግ ከሆነ አትይው። ለምን እንደሆነ ታውቂያለሽ? በመሀልችን የምስለች ወርቅ ነች። ችግር የለውም አልኩ። ኧረ ችግር የለውም ትላለች እንዴ? ምንም ማሳደግ ብቻዬን አሁን ኧረ በእናትሽ እኔ እንደዚህ ምንም አይነት መፍትሄና መልስ ሳላገኝ እንትን ትለኛለች። ኧረ በእናትሽ ተይኝ። አይደለም እኔ አታሷሽ። ስለምወድሽ ስለማከብርሽ ይኸውልሽ እንኳን በመሃል ስለማቅሽም ነው። አረ እና ታዲያ ሽንጥን ገትረ ለምን መሰለሽ ይኸውልሽ አይደለም እቺ ወርቅ እያለች በእናትሽ ማቀፍ ይፈልጋል እሷን እና የሁሉ ነገር ተፈጥሮ እያለ የሁሉ ሆኖ እያለ መግባባት ያሳድጋል ማለት መሰለኝ። መውለድ እኮ በልት ሊወልድ ዋናው መስዋዕት ከፍሎ ማሳደጉ ነው። ባለባቸው ሞት የሚስተካከለው ነገር ይስተካከላል። ቡና እናጣው ያንተ ተሰላልኝ አይደል? ኧረ እባክህ ቀልደኛ ቀልድ አይጠገብም። ተከተል ይሻላል። እኔ በሞቴ ምናምን ብዬ አለምን እንደ ፍላጎት ነው።